ዮዲት አንተን የምትወድህ አይመስለኝም። የምትፈልገው ነገር ቢኖር እማዬን ማስወገድና ቤቱን በራሷ ስም ማድረግ ነው። ምን እያደረክ ነው? ደላላ ነው ወይዘሮ ወርቄ። ከተማ ላይ አለ የተባለ ደላላ ቤትና መኪና ያሻሽጣል። እንኳን ደስ ያሉት። ቤቶት 24 ሚሊዮን ብር ተገምቶለታል። አንተ ነው መደሰት ያለብህ ልጄ። እኔ በምን እደሰታለሁ? አብሬያችሁ ልታሰርማ እሱ ነው የምፈልጊው። እናንተ ለሰራችሁት ወንጀል ቢያንስ 10 ዓመት ፍርድ ይጠብቃችኋል። ለእናንተ እኔ ልታሰር? አሪፍ ሀሳብ ነው ልጄ። አንተ ወጣት ነህ፣ ብዙ ዓመት ይጠብቃል። ምን ያሹ ቀሚስ ነው። ቀሚስ ምን ይሰራልሻል? ስጦታ ነው። ማን ይሰጠሽ? ቦስ። ማን ነው ቦስ? ቦስ ያገተኝ ሰውዬ። የሰራችሁትን ወንጀል ካሳዩዋት በኋላ እነዚህማ ዋጋቸውን ማግኘት አለ። የወይዘሮ ወርቄ አዲስ ማንነት ተገለጠ። ዮዲት ጉዲት እንግዲህ እናቷን እያጋለጠች እና እያዋረደች ትገኛለች። አለም እውነቱን ለወንዶሰን ተናግራለች። ይሄ እውነት ደግሞ ምንድነው ካለን ዮዲት እሷን እንዳሳገተቻት ወንዶሰንን ጨምር ዮዲት እንደማትወደው ለእናቷ ዮዲት ለወንዶሰን እናት መርዝ ስትሰጥ እንደነበረ ሁሉንም ነገር አለም ተናግራለች ማለት ነው። ወንዶሰን እንግዲህ መቼም ቢሆን ከሚስቱ ውጪ ሌላ ሰው ሊያምን አይችልም እና እች ልጅ ግን ታግታ ከመጣች በኋላ መጋኛ መጥቷታል እያለ ነው። አይ አለማወቁ መጋኛ የመጣውስ የዮዲት መጋኛ ወንዶሰን ነው ማለት ነው። የወርቄ ቤት እንግዲህ ለመሸጥ ስምምነቱን ጨርሶ 24 ሚሊዮን ብር ተገምቷል። ወርቄ ቤቷ ልሸጥ እንግዲህ በላዋ ላይ ደላላ ገብቶባታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከት ነው አጋቹ ወርቄን አንገቷን ሲጥ አድርጎ እያገታት ነበረ። አለምም እያንዳንዱን እውነት እንግዲህ ለወንዶሰን ተናግራለች። ሲቀጥል ወንዶሰን የእናቱ ቤት በስሙ ተዘዋውሯል። ይህንን በማድረጋቸው የወንዶሰን እናት አለም እጅጉን ተቆጥታለች ማለት ነው። ይሄንን ነገር ዮዲት ታውቃለች ወይ የሚል ጥያቄም አቅርባ ነበረ። ዮዲት የምታውቅ ከሆነ አንተን እንፋታ ልትል ትችላለች በማለት እንግዲህ እውነቱን እያፈረጠች ትገኛለች። ወንዶሰን ታዲያ እንዴት እንደዚህ ትያለሽ? የኔ ሚስት ዮዲት ናት፣ ቤቱ በእኔ ስም እንደሆነ ካወቀች እንፋታ የምትለን አለም ምን እያልሽ ነው? ስለምትናገሪው ነገር ግን ታውቂያለሽ ነበረ ሲላት የነበረው። ይቅርታ አድርግልኝና ወንዶሰን፣ አሁንም በድጋሚ ዮዲት አንተን የምትወድህ አይመስለኝም። ዮዲት ቤቱ በአንተ ስም መሆኑን ካወቀች በእርግጠኝነት እንፋታ ትልሃለች። ከተፋታችክ ደግሞ ቤቱን ትካፈልሃለች። የዮዲት ዓላማ አንተን እናትን ገላ ያንተን ንብረት በእጇ ማስገባት የራሷ ለማድረግ ነው። ዓላማዋና ውሳኔዋ ይሄ ነው። ከዚህ በፊት ቪዲዮ ቀርጫት ነበረ። የቀረጥኳት ቪዲዮ እማዬን ለመግደል መርዝ ስትጨምር ይሄንን ስታደርግ ቪዲዮ ቀርጫታለሁ። ስታሰቃይ ስትሳደብም ቪዲዮ ቀርጫታለሁ። ይሄንን ቪዲዮ እንደቀረጥኩባት ስላወቀች ነው ዮዲት ያሳገተችኝ። ዮዲት አሳግታኝ ነው ይሄን ያህል የቆየሁት በማለት እንግዲህ ትናገራለች። ዝም ብሎ እየሰማ እንግዲህ ስለምትዩ ነገር ግን ምን ያህል በህግ እንደሚያስጠይቅሽ ታውቂያለሽ? ሚስቴ ለምንድን ነው እንፋታ ልትለኝ የምትችለው? ዮዲት እኔን ዮዲት እያለ አሁንም ክርክሩን እንደቀጠለ ይገኛል። ወንዶሰን እንግዲህ በሚስቱ ነው የሚመራው። እኔ ሀይምሮን ሁላ የወሰደችው ነው የሚመስለኝ። አሁን ላይ ሳስበው በእሷ ሀይምሮ ሁላ የሚያስብ ነው የሚመስለው እና ከሚስቱ ሀሳብ ውጪ ሌላ ሀሳብ መስማትም መቀበልም አይፈልግም። አለም እንግዲህ ያው እውነቱን ነው የተናገረችው። እሺ ዮዲት አሳገተችሽ እንበል። ዮዲት ካሳገተችሽ ማን አስፈታሽ? እንዴት ልትመጪ ቻልሽ? የሚል ጥያቄ ነበረ ሲጠይቃት የነበረው። የለቀቁኝ አጋሾቹ ናቸው። ለማመን ሊከብድ ይችላል፣ ግን የለቀቁኝ አጋሾቹ ናቸው ነው ያለችው። እንዴት ተብሎ አጋሾቹ ለምን አገቱሽ? ዮዲት ቀጥራ ካሳገተችሽ እነሱ ደግሞ ለምን ሊፈቱሽ ይችላሉ? ነበረ የወንዶሰን ጥያቄና
እኔ የቀረጽኩትን ቪዲዮ እጃቸው ስለገባ እኔ ከታገትኩበት ገንዘብ የበለጠ ቪዲዮ ለነሱ አዋጭ ሆኖ ስላገኙት የተሻለ ገንዘብም እንዲያመጣላቸው ስላሰቡ የዮዲትንና የዮዲትን እናት 23 ሚሊዮን በመጠየቅ እኔን ግን ለቀውኛል፣ በቪዲዮ አማካኝነት ተለቅቅ ያለው የሚል መልስ እንግዲህ ስትሰጥ ተመልክተናል ማለት ነው። ወንዶሰን ታዲያ ስለሚባለው ነገር ምንም አይነት እምነት የለውም። ቡና አፍሊልኝና እስኪ የቀረውን ደግሞ እናወራለን ነበር ሲላት የነበረው። እንግዲህ እሷ ቡና አፍልታለት እስከምትመጣ እናቱን አለምም ግን ጤነኛ ናት። ታስራ ታግቼ የመጣው ካለች በኋላ የምታወራውን ነገር እየሰማሻት ነው። እዛ ታግታ ባለችበት ሰዓት መጋኛ መቷት የሆነው ይላል ማለት ነው። አለም ጤነኛ ናት ልጄ፣ የምትለው ነገር ሁሉ እውነት ነው። ይልቅ እሷን አላምንም፣ እሷ ታማለች ከማለት የሚስትክን ትክክለኛ ማንነት ብታጣራ ይሻላል ወንድዬ ብለውታል እናቱ ማለት ነው። ቡናውን ጠጥቶ እንግዲህ ዘም ብሎ ነው የወጣው። ግራ በመጋባት ምን አሉት ነው ያለችው። እንግዲህ አለም ተመልሳ ምንድን ነው ያሉት? ወንዶሰን ምን አለ? ልጆትን ስላማውበት ቅር አሉት እንዴ? ቤቱን በሱ ስም ማድረግ አልነበረበትም እማዬ፣ ትልቅ ችግር ነው ይሄ ነበረ ስትል የነበረው። አለም እንግዲህ በጣም ብልህ ሴት ናት፣ አስተዋይ ሴት ናት። ቤቴን በልጄ ስም ማድረጌ ችግሩ ምንድን ነው አለምዬ? ወንድዬ እኮ ልጄ ነው፣ የወለድኩት ልጄ እኮ። ልጆት መሆኑንማ ሁሉም ሰው ያውቃል። የልደት ካርዱ፣ አዋላጆቹ፣ ብዙ በዙሪያ ያሉ ሰዎች ወንድዬ የእርሶ ልጅ መሆኑን ያውቃል። ይሄ ምንም ጥርጥር የለውም። ትልቁ ችግርማ ዮዲት ናት ነበረ ስትል የነበረው። ዮዲት እንዴት ችግር ልትሆን ትችላለች ብለው ሲጠይቁ እንግዲህ በሱ ስም ቤቱ እንደሆነ ካወቀች ለመፋታት ትፈልጋለች። ከዛ በኋላ ደግሞ ቤቱን ትካፈላለች። ይሄንን አላሰቡበትም ወይ ማዬ ነበር ስትል የነበረው። ወይኔ ልጄ፣ እኔ ይህንን ጨራሽም አላሰብኩኝም። እኔ ሲያመኝ ያኔ ወድቄ ሳለሁ ድንገት በሞት እንኳን ብዬ ነው ቤቱን በስሙ ያደረግኩለት ብለዋል። ዮዲት እንግዲህ እስካሁን ድረስ የምታውቀው ቤቱ በእናቱ ስም እንደሆነ እንጂ በወንዶሰን ስም እንደሆነ አላወቀችም። አለም እንደተናገረችው እንግዲህ ቤቱ በሱ ስም መሆኑን ካወቀች የሆነ ምክንያት ፈልጋ እንፋታ፣ መፋታት ፈልጋለሁ ማለቷ የማይቀር ነገር ነው። አላማዋ ደግሞ ያ ስለሆነ እሱ ወዳ እሱን አፍቅራ ሳይሆን እዛ ቤት ያለችው ንብረቱን ፈልጋ ነው እዛ ቤት የገባችው። እናቱንም መግደል የፈለገችው እንግዲህ ንብረቱ የነሱ እንዲሆን ከዛ ንብረት እንድትወስድ ነው። ለንብረት ብላ ነው እዛ የገባችው። የዮዲት ጉዲት እንግዲህ ማለቂያ የለውም። ተንኮሏ እንደቀጠለ ነው። አይደለም ለአማቷ ለእናቷም እንግዲህ የማትራራ ናት። በእርግጥ ምን ይባላል ተማሪ ከመምህሩ ይበልጣል እንደሚባለው እንግዲህ የዮዲት እናት ወርቄ የክፋት ጥግን ለልጇ አስተምራታለች። ልጆች እንግዲህ አስተዳደጋቸው ነው የሚመስሉት። ልጅ ማለት ነጭ ወረቀት ነው። ነጭ ወረቀት ደግሞ የጻፋችሁበትን ነገር በደንብ ድምቅ አድርጎ ይይዛልና ዮዲት ስታድግ እንግዲህ ከእናቷ ክፋትን የወረሰችው፣ ያንን ክፋት ደግሞ መልሳ እናቷ ላይ እየተገበረች ነው የምትገኘው። በዮዲትና በወርቄ መሀል ያለው ልዩነት የመልክ ልዩነት ነው እንጂ የክፋታቸው ልዩነት እንደሌለ አጋቹ ራሱ ተናግሯል ማለት ነው። ልዩነታችሁ መልካችሁ ብቻ ነው እና ሰውነታችሁ እንጂ ሁለታችሁም አንድ ናችሁ፣ የክፋታችሁ ጥግ ተመሳሳይ ነው ብሏል አጋቹ። እና በቤት ሄዳ እንግዲህ ዮዲት ለምን መጣሽ ስትባል የት ልሂድ ከቤቴ፣ ይሄ እኮ ቤቴ ነው፣ የአባቴ ቤት ነው፣ ችግራችንን በጋራ ልንወጣ ይገባል ነበር ስትላት የነበረው ዮዲት። ልጅ አይደለሽም፣ ስለ አንቺ ችግር አይመለከተኝም፣ የራሴን ችግር ግን ራሴ በምፈልገው መንገድ እኔ እወጣዋለሁ። ስለዚህ አንቺ እዛው ራስሽን ቻይ፣ ውጭልኝ፣ የፈለግሽበት ሂጂ፣ ባልወልድሽ ይሻል ነበር፣ ብቻ ብዙ ነገር ግን ወልደሸኛል፣ ባትወልጅኝማ ይሻል ነበረ፣ እኔም ባልወለድ ይሻለኝ ነበር ስትል ነበረ። ይሄ ቤት ደግሞ የአባቴ ቤት ነው፣ ቤቱን ሸጠሽ 23 ሚሊዮኑን መክፈል አለብሽ፣ ከዛ በኋላ ጭቃ ቤት መግባት አለብሽ እያለቻት ነበር ማለት ነው። እኔ ተመልሼ እኮ ጭቃ ቤት ልገባ ነበረ የወርቄ መላሽ፣ ያደግሽው ልጅ ሆነሽ የነበርሽበት ቤት የጭቃ ቤት ነበረ፣ ስለዚህ እዛው መመለስ አለብሽ፣ ምን ችግር አለው? ደሃ አልነበርሽ ወይ?
የአባቴን ንብረት ወርሰሽ ነው ሀብታም የሆንሽው። አባቴንም ደግሞ እኮ የገደልሽው አንቺ ነሽ። ለገንዘብ ብለሽ መርዝ አብልተሽ የገደልሽው አንቺ መሆንሽን አትርሺ ብላታለኝና በጣም ይገርማል። የእውነት ሰው ለገንዘብ ብሎ ሰውን በዚህ ያህል ደረጃ ይገላል ማለት ነው። እንግዲህ ወርቄ ባለቤቷን ለገንዘብ ብላ በመርዝ እንደገደለች የራሷ ልጅ አወጣላታለች። ልጇ ደግሞ አሁን አማቷን ልትገል ሙከራ ብታደርግ ምንም የሚደንቅ ነገር አይደለም። ሲቀጥል በቀጣይ እናቷንም ለመግደል ሙከራ ማድረጓ አይቀርም። ራስ ወዳድነታቸው እንግዲህ እስከዚህ ድረስ ነው። ተንኮሉን የወረሰችው ከእናት ነው። እባብ ነኝ ብልነሽ ተብላለች። ያው እባብ ነኝ። የእባብ ስራ ደግሞ ያው መጠምጠም ነው ብላለች እና እያደረገች ያለችው ነገር የወዲት ይሄንን ነው። በቀጣይ እንግዲህ አማራጭ ስታጣ እናቷንም ለመግደል ወደ ኋላ አትልም፣ አትመለስም። ምንም የተማረችው ጭካኔ ከእናቷ ነው። ይህን ደግሞ መልሳ እሷው ላይ ትተገብረዋለች። ከዚህ በፊት እንደተመለከት ነው እንግዲህ እራሷን ነፃ ለማውጣት ስትል እናቷን ወላጅ እናቷን ወንበር ላይ አስራ ነው የወጣችው። ለመግደልም ደግሞ ገንዘብ ለማግኘት ስትል የፈለገችውን ነገር ለማድረግ ስትል መርዝ ሰጥታ ለመግደል ወደ ኋላ አትልም እና የዮዲት ጉድ እንግዲህ ይሄ ነው። አጋቹ እንግዲህ ቤቱን ደላላ ይዞ መጥቶ አሳይቷል። ደላላው 24 ሚሊዮን እኛ እንግዲህ በሺ ስለለመድን ሺ ምናምን አልና ይሄ ወደ ሚሊዮን ከፍ ብሏልና 24 ሚሊዮን አውጥቶለታል። ቤቶት እንኳን ደስ ያሎት ነው ያላቸው። ለኔ ለምን ደስ ይለኛል? ደስ ሊልክ የሚገባውማ አንተ ነክ ብለውታልና 1 ሚሊዮን ይተርፎታል። ስለዚህ እርሶም ደግሞ ከመታሰር ነፃ ይሆናሉ። በዛ በ1 ሚሊዮን ይኖራሉ። 23 ሚሊዮኑን እንግዲህ እኔ ወስደዋለሁ ብሏል አጋቹ። እንደው እናት የለክም ወይ? በእናትህ ይሁንብህ፣ እዘንልኝ፣ ቤቴን አትሽጥብኝ። እኔ በ1 ሚሊዮን መኖር አልችልም። የትስ እኖራለሁ? ደግሞ 1 ሚሊዮኑንም እቺ ጉደኛ የሆነች ልጅ አታስቀምጥልኝም። ስለዚህ በእናትህ ይሁንብህ። እናትህን አትወድም ወይ? አትሽጥብኝ ብለው እየለመኑት ነበረ። እናትህን ትወዳታለህ ወይ ሲባል አዎ እናቴን በጣም ነው የምወዳት። እናቴን እንዲሁም ይህንን የእርሶ ያደረጉትን ቪዲዮ አሳይቻት የእናንተን ክፋት ስታይ ይበላቸው ጥሩ ነው ብላለች። እንዲሁም ከኔ ተቀብለክ ለእናትህ ቤት ስትገዛ እኔን ዱር ላይ ጥለክ ነው። ልክ እኔም እኮ እንደ እናትህ ነኝ ነበረ ስትል የነበረው ወርቄና ለእናቴን ቪዲዮ አሳይቻት እንግዲህ እናቴ እንዲሁም ይገባቸዋል፣ ይሄን ሁሉ ተንኮል እንዴት ይሰራሉ ነው ያለችኝ ብሎ መልሶላታል። የወርቄ ምላሽ ግን እቺ አመዳም የሆነች አሮጊት እንዴት እንደዚህ ትላለች? በእኔ ንብረት አመዷን ልታራግፍ ነው እኔ ነበረ ስትል የነበረውና እንግዲህ አጋቹ እናቴን አንድ ነገር እንድትናገሪ አልፈቅድም በማለት እንግዲህ ሄዶ አንገቷን ሲጥ አድርጓታል። እናቴን ምንም ነገር እንድትናገሪያት አልፈልግም ነው ያለው። በእናቱ ድርድር አቅም አጋቹ ማንኛውም ሰው ቢሆን በእናቱ መደራደር የለበትም። ያው የወዲት ክፉ ስለሆነች ነው። ክፋትን ደግሞ የተማረችው ከእናቷ ስለሆነ ነው። ግን ማንም ሰው በእናቱ በቤተሰቡ መደራደር የለበትም። የማንደራደርባቸው ነገሮች ቤተሰቦቻችን ናቸው ማለት ነው። ምንም ነገር ቢመጣ ቤተሰብ ነው። በደስታችን ጊዜ፣ በሀዘናችን ጊዜ ብዙ ነገራችን ናቸውና ቤተሰቦቻችን የኛ መገኛ የኛ መሰረቶች ስለሆኑ በቤተሰብ ማንም ሰው ሊደራደር አይገባም ማለት ነው። ለቤተሰብ ጣልቃ ገብቶ አለው ብሎ መቆም አለበት ብዬ አስባለሁ። እኔ እንደኔና ሲጥ ነው ያደረጋት። እንግዲህ ሁለተኛ እንደዚህ ብለሽ እናቴን እንዳትናገሪ በማለት ሲጥ አድርጓታል። ምንም አማራጭ የላትም። በቃ ይቅርታ ነው ያለችው። አጋቹ እንግዲህ በቁጥጥሩ ስር አውሏቸዋል ሁሉንም። ልጇ አስቻለውን እንግዲህ በጣም ችግሩ እንደተባባሰ ነግረዋለች። ወርቄ መፍትሄ ማፈለግ አለብን ልጄ፣ ብቻዬን ዝም ብለህ ልትወኝ አይገባም ነበረ ስትል የነበረው እና አብሬያችሁ እንድታሰር ትፈልጋላችሁ ወይ? ይሄ እናንተ የሰራችሁት ወንጀል ቢያንስ 10 ዓመት ያሳስራችኋል እና አብሬያችሁ እንድታሰር ነው ወይ የፈለጋችሁት ነበረ ሲል የነበረው።
አንተ ልጅ ስለሆንክ በእኔ ቦታ ተክተ ትታሰራለህ፣ ብዙ የምትኖረው እድሜ ዘመን አለ፣ በቃ እንደዛ እናደርጋለን ብላለች። እንግዲህ ልጇን ለማሳሰር ወስናለች ወርቄ። ቀጣዩን ክፍል